ሰላም ለክሙ ሰብአ ቤት ዝሃግእዝ ዝፋሃለክሙ አንሰ እግዚአብሔር ይሰባህ። በዘዮም ክፍለ ጊዜና በእንተ ፊደላት ዘልሳነ ግዕዝ ምስለ ጽሑፍ ንሬኢ። በዛሬው ክፍለ ጊዜያችን ደግሞ እንግዲህ ከባለፈው ከክፍል አንድ የቀጠለውን ስለ ግዕዝ ቋንቋ ፊደላት የምንማማር ይሆናል ማለት ነው። እንግዲህ ለአንድ ቋንቋ አስፈላጊ ከሆኑ ነገሮች አንዱ ያ ቋንቋ የሚጠቀምባቸው ፊደላት ናቸው ማለት ነው። እንግዲህ የግዕዝ ቋንቋ ደግሞ ከማንም ያልተዋሳቸውና ያልተበደራቸው የራሱ የሆኑ ፊደላት አሉት ማለት ነው። ስለዚህ እነዚህን የምንመለከት ይሆናል ማለት ነው አንድ በአንድ። ፊደላት ዘልሳነ ግዕዝ ማለት መጀመሪያ እንግዲህ የግዕዝ ቋንቋ ፊደላት ማለት ነው። ፊደል ማለት ራሱ ምን ማለት ነው ብለን ስንጀምር ፈደለ ጻፈ የሚል የግዕዝ ግስ አለ። ትርጉሙ ጻፈ ማለት ነው። ስለዚህ ፊደል ማለት ጽሕፈት፣ ቀለም፣ የቃላችን ምልክት የምንናገረውን በቃላችን የምንናገረውን በምልክት የምንገልጽበት ወይም የቃላችን ምልክት መልክ ማለት ነው። እንደዚሁም አምሳል የድምፅ የአካልና የቃል መግለጫ ማለት ነው። ስለዚህ አሁን ሰው ሐሳቡን በስዕል እንደሚገልጸው እኛም ደግሞ ድምፃችንን ቃላችንን ወደ መልክ ወይም ወደ አምሳል ወደ ድምፃችን አካልነት የምንቀይረው በፊደላት አማካኝነት ነው ማለት ነው። ስለዚህ ፊደል ማለት የቃል ምልክት ወይም መልክ ማለት ይሆናል ማለት ነው። እንግዲህ ፊደል በሌላ አካባቢ በሌላ አጠራር በተለይ በአብነት ተማሪዎች አካባቢ ቀለም ይባላል። ቀለም ቆጥረሃል ሲባል ፊደል ቆጥረሃል እንደማለት ይሆናል ማለት ነው። ያ ማለት አንዳንድ ጊዜ ደግሞ ቀለሜ ጭምር በመባል ወይም በማለት ቀለሜ ማለት ትምህርት ታዋቂ ያንን ፊደላትን በደንብ ለይቶ ትምህርት ያለው ሰው እንደማለት ነው፣ ጎበዝ ማለት ነው። ስለዚህ ፊደላትን እንግዲህ በተለያየ አጠራር እንጠራቸዋለን። የመጀመሪያው እውርን የሚመሩ ይባላሉ ፊደላት። ለምን? እንግዲህ አንድ አይነ ስውር የሚመራው መሳሪያ ወይም ሰው ያስፈልገዋል ካሰበው ቦታ ላይ ለመድረስ ማለት ነው። ስለዚህ እኛም ደግሞ ወደምንፈልገው ማወቅ ደረጃ ለመሄድ ልክ አለማወቅ እውርነትን አስወግደን ወደ ማወቅ ለመሄድ እነዚህ ፊደላት ሊመሩን ያስፈልጋሉ። ስለዚህ እውርን የሚመሩ ይባላሉ ፊደላት። የምስጢር መመልከቻ መነጽር ይባላሉ። ምስጢርን የምንመለከትባቸው ወይም ወደ ምስጢር የምንቀርብባቸው እነዚህ ፊደላት መነጽር ይባላሉ ማለት ነው። እንደምታውቁት መነጽር የረቀቀውን የሚያጎላ የራቀውን የሚያቀርብ ነው። ስለዚህ እነዚህ ፊደላትን በመጀመሪያ ያወቀው ሰው ነው ቀጣዩን በደንብ አድርጎ ሊያውቅ የሚችለው ማለት ነው። መንገድ ጠራጊም ይባላሉ። መንገድ ጠራጊ እንግዲህ እንደምታውቁት አንድ የሆነ አስፋልት ሊሰራ ሊሆን ይችላል ወይ የሆነ መኪና በዚህ ሊያልፍ ከሆነ መጀመሪያ መንገዱ ለዚያ ትራንስፖርት ወይም ትራንስፖርቴሽን ሲስተም ወይም ለመንቀሳቀስ ምቹ መሆኑን የሚያረጋግጥ መንገድ ጠራጊ ከፊት ይቀድማል። ከዚያ በኋላ ያለምንም ችግር ማለፍ ይቻላል ማለት ነው። ስለዚህ ፊደላት ወደ ተለያዩ ትምህርቶች ለመሄድ መንገድ ጠራጊ ናቸው። በመጨረሻም የመጻሕፍት ራስ ይባላሉ። እንደምታውቁት ራስ ዋናው የአካላችን ክፍል ነው። የሰው ልጅ ራሱ ተቆርጦ በሕይወት የመቆየት እድሉ በእውነት ዝቅተኛ ነው። እጃችን እግራችን ቢቆረጥ በሕይወት ልንቆይ እንችላለን። ነገር ግን ራሳችን ተቆርጦ ልኖር አንችልም። ስለዚህ ፊደላትም ራስ ናቸው። እንግዲህ የፊደላት አመጣጥን መሰረት በማድረግ የተለያየ አባባል አለ ማለት ነው። የተለያየ አነጋገር አለ። ይሄ ምንድን ነው? ፊደላት ከየት ተገኙ፣ ማን ጻፋቸው፣ ለምን አስፈለጉ የሚለውን በተመለከተ የተለያዩ የስነ ልሳን ምሁራን የተለያየ አመለካከታቸውን ያስቀምጣሉ። እንግዲህ የመጀመሪያው ሰው አዳም ከሔዋን ልጆች ሲወለድ የመጀመሪያዎቹ እነ ቃየል አቤል ነበሩ። ከዚያም አቤል ሲገደልና ከዚያ በኋላ ሴት የተባለ ልጅ እንደወለዱና በዚህ መሰረት ታሪኩ ቀጥሎ ነቢዩ ሄኖስ የሚባል አለ። ነቢዩ ሄኖስ ስሙ ራሱ ነባቤ ጽድቅ ማለት ነው፣ ወይም እውነትን የሚናገር የአምላኩን ሕግ የሚያውቅ እግዚአብሔር ዘሰምሮ እግዚአብሔር የወደደው የተባለው ይሄ ነቢዩ ሄኖስ እግዚአብሔር በጸፍጸፈ ሰማይ ወይም በሰማይ ሰሌዳነት ለሱ ፊደላትን እንደሰጠው የቤተ ክርስቲያን አባቶቻችን ያስቀምጣሉ። እንግዲህ በመጀመሪያ ስለዚህ ፊደላትን በሰማይ ሰሌዳ ላይ ጽፎ ለነቢዩ ሄኖስ እንደሰጠው ይነገራል ማለት ነው። ስለዚህ ከዚህ በኋላ የሰው ልጆች መጀመሪያ እንደምታውቁት በሕገ ልቡና ይመሩ ነበር። ሕገ ልቡና ማለት ያልተጻፈ ሕግ ማለት ነው። ከዚያ በኋላ ግን በዚህ መመራት ባልተጻፈ ሕግ መመራት ሲያቅታቸው የተጻፈ ሕግ አስፈልጓቸዋል። የተጻፈ ሕግ ሲያስፈልግ ደግሞ የሚጻፍባቸው ፊደላት አስፈልገዋል። ስለዚህ
በዚህ መሰረት ለሰው ልጅ ፊደላት ከእግዚአብሔር ዘንድ ለሰው ልጆች እንደተሰጡ ያመላክታሉ ማለት ነው። በጥቅሉ እያንዳንዳችን ኢትዮጵያውያን ወይም ኤርትራውያን ልንሆን እንችላለን፣ ወይም በየትኛውም ክፍላት ዓለም ያለን የግዕዝን ቋንቋ ማወቅ በቅዱሳት መጻሕፍት ውስጥ ያለውን ምስጢር ለማወቅ እና ያወቅነውን ደግሞ ለሌሎች ለማሳወቅ ምን ማድረግ አለብን? የግዕዝን ፊደላት ማወቅና መማር ይገባል በትክክል። ስለዚህ ማንኛውም የቋንቋ ተማሪ አንድን ቋንቋ ለማወቅ ከፈለገ መጀመሪያ ማወቅ ያለበት ምንን ነው? ፊደላትን ነው ማለት ነው። እንደ ቀላል የሚታይ ክፍለ ትምህርት አይደለም። ምክንያቱም የግዕዝ ቋንቋ በስነ ጽሁፍ በመጽሐፍ ተከሽኖ ተቀምሞ የሚቀርበው በምንድን ነው? በእነዚህ በግዕዝ ቋንቋ ፊደላት ስለሆነ ማለት ነው። ስለዚህ ሁላችንም የግዕዝ ቋንቋን ማወቅ የምንፈልግ ሁላችንም በቀዳሚ ወይም በመጀመሪያ ይደልወነ ናእምር ፊደላተ ልሳነ ግዕዝ፣ በመጀመሪያ የግዕዝ ቋንቋ ፊደላትን ልናውቅ ይገባል ማለት ነው። ኦሆ እስኩ ንርአይ በእንተ ምጽአተ ፊደላት ዝብሂል። እስኪ ስለ ፊደላት አመጣጥ እንመልከት። እስኪ የግዕዝ ፊደላትን እንግዲህ ያመጣጥ መሰረት ያደረገ በመጀመሪያ አበገደ የሚል የፊደል አደራደር፣ ያ ማለት ብዙዎቻችሁ የምታውቁት በአማርኛውም ትምህርት ላይ በተለያየ የፊደል ትምህርት ላይ ወይም የፊደል ገበታ ላይ የምታውቁት የፊደል አደራደር ያለው ሀ ብሎ ጀምሮ ፐ ብሎ የሚጨርስ ነው። ነገር ግን አንዳንድ የታሪክ ጸሐፊዎች መጀመሪያ የነበረው የአጻጻፍ ዘዴ አ ብሎ የሚጀምር ቡ እያለ የሚቀጥል ማለት ነው። ወይም ወደ ታች ስንሄድ ደግሞ አ በገደ ሀ ወዘ እያለ የሚሄድ ነበር ይላሉ ማለት ነው። በኋላ ግን በወቅቱ የኢትዮጵያ ሊቀ ጳጳስ የነበሩት አባ ከሳቴ ብርሃን በጊዜው በዚያ ዘመን በሳቸው ዘመን ከነበሩ ሊቃውንት ጋር ሆነው ዛሬ ወዳለው ወይም በመደበኛነት ወደምንጠቀምበት ወይም በተለምዶ የፊደል ገበታ ብለን የምናውቀው ሀለሃ መሰረሰ እያለ እስከ ፔ የሚሄደውን አድርገው እንዳስተካከሉት ይናገራሉ ማለት ነው። ይሄ ብቻ አይደለም። በሳቸው ዘመነ መንግስት ወይም በሳቸው ጊዜ የተሰራው የግዕዝ ቋንቋ ልክ እንደ ሌሎች ሴማቲክ ቋንቋዎች ወይም ልክ እንደ አረቢክ ማለት ነው ከቀኝ ወደ ግራ ነበር የሚጻፈው። አሁን እንደምታውቁት አረቢክ ቋንቋ ጽሁፍ ሲጻፍ በአረቢክ ከቀኝ ትጀምራላችሁ፣ ወደ ግራ ነው የምትጽፉት። ስለዚህ በዚህ አይነት የአጻጻፍ ዘዴ ይጻፍ ነበር የግዕዝ ቋንቋ ይላሉ። ከዚያ በኋላ ግን በሳቸው ዘመነ መንግስት ከግራ ወደ ቀኝ አሁን ወደምንጠቀምበት እንዳደረጉት ይነገራል ማለት ነው። ይህ እንግዲህ የተገኘው ምልከታ ነው የምነግራቸው። ይሄም ብቻ አይደለም። ፊደላት አ በገደ እያሉ ወይም ሀለሃመ እያሉ ግዕዛቸው ብቻ ነበር ያላቸው። ግዕዝ ማለት የመጀመሪያው ማለት ነው። የመጀመሪያው ኮለመን ወይም የመጀመሪያው ላይ ያሉት ብቻ ሆሄያት ነበሩ ያሉት። ከዚያ በኋላ ከመልካቸው መልክን ከድምፃቸው ድምፅን በመውሰድ ከካዕብ እስከ ሳብዕ ወይም ከሁ እስከ ሆ ከሉ እስከ ሎ ማለት ነው። ከሁለተኛ እስከ ሰባተኛ ያሉት ስድስቱ አናባቢዎች ግን በሳቸው ጊዜ እንደተጨመሩ ይነገራል ማለት ነው። ሌሎች ደግሞ ከዚህ በተቃራኒ ሀሳብ ያላቸው ሊቃውንት ምን ይላሉ? አይደለም፣ በመጀመሪያ እንዲያውም የነበረው የፊደል አደራደር የሚታወቀው ሀ ብሎ የሚጀምረው ለ እያለ የሚቀጥለው ወይም በተለምዶ የምናውቀው ሀለሃ መሰረሰ የሚለው ነበር። ኋላ ግን በሳቸው በአቡነ ሰላማ ከሳቴ ብርሃን ዘመነ መንግስት ከተለያዩ ቦታዎች የመጡ እነዚህ ተስዓቱ ቅዱሳን ከሚያውቋቸው ቋንቋዎች አካሄድ ጋር እንዲመቻቸው አድርገው ወደ አበገደ ወይም አ ብሎ ወደሚጀምር ልክ እንደ እንግሊዘኛ እንደ ሌላ ቋንቋዎች አሌፍ ቤት ጋሚል ዳሌጥ እያል እንደምንሄደው ወይም ኤቢሲዲ እንደሚለው አደራደር እንዲቀራረብላቸው ቀይረው እንደነገሯቸው ያስረዳሉ ማለት ነው። በጥቅሉ ቅድመ አባ ሰላማ ከሳቴ ብርሃንና ድህረ አባ ሰላማ ከሳቴ ብርሃን ተብሎ ኑባሬ ፊደላት ወይም የፊደላት አቀማመጥ በዚህ አይነት አከፋፈል እንዳለ በሀሳባችን መረዳት ያስፈልጋል። ስለዚህ እንግዲህ ግዕዝ ብቻ ነበር ማለት እንግዲህ ለምሳሌ ከካዕብ እስከ ሳብዕ ከሌለ ለምሳሌ እናንተ ስማችሁ ቅድስት ቢሆን ቀደሰተ ይሆናል ማለት ነው ስም። ስለዚህ ዘሐወለተ ዘአገበረ እያለ የዚህ ምስክር እንደሚገኝ ያስቀምጣሉ በተለያዩ በጥንታዊ ሐውልቶች ላይ ማለት ነው። እስኪ ቀዳማዊ የግዕዝ ፊደላት አቀማመጥን እንመልከት። አሁን ባየነው መሰረት እንግዲህ አበገደ ነበር የተባለው ፊደል አደራደር ሲሆን እንደዚህ ነው የሚሆነው። አ ብሎ ይጀምራል፣ በ ብሎ ይቀጥላል። ስለዚህ እንዴት ይሆናል? አበገደ ሀወዘ ሃሃ ጠየከ ለመነሰ አፈጸጸ
ቀረ ሰተ ጰ ፐ በዚህ መልክ ይሆናል ማለት ነው። ስለዚህ ይሄ ነበር ማለት ነው። ወደ ጎን ያሉ ፊደላት አኡ ኦ እያሉ ይሄዳሉ። ይሄ በዲያጎናል ወይም በማዕዘን ሲሰራ ደግሞ ልክ እንደዚህ አቡጊዳ እያለ ይሄዳል ማለት ነው። አቡጊዳ ሄውዞ እያለ ይሄዳል ማለት ነው። የምናውቀው የአቡጊዳ ፊደል አደራደር የምንለው በዚህ መልክ ያለው ነው። ይሄን ማየት ትችላላችሁ። ስለዚህ እንደምታዩት አ ብሎ ነው የጀመረው። ይሄ ቅድመ አባ ሰላማ ከሳቴ ብርሃን ከሳቸው በፊት የነበረው ይሄ ነው ማለት ነው፣ እንደ አስቀመጥኩላችሁ ታሪክ። ስለዚህ አበገደ ሐወዘ ሐኻ ጠየከ ለ እያለ የሚሄደው ማለት ነው። ይሄን ይመስላል ማለት ነው። ከሳቸው በኋላ ነው እንግዲህ ፊደላቱ ተስተካክለው ወደ ሀለሃመ የመጡት ይላሉ ማለት ነው። እስኪ በዚሁ አጋጣሚ ስለ አቡጊዳ ትንሽ ነገር ልንገራችሁ። እንግዲህ አቡጊዳ ብዙ ጊዜ እናውቃለን። አቡጊዳ ማለት የተዘበራረቀ የፊደል ወይም የፊደል አቀማመጡ ግዕዙ ከአንድ ፊደል፣ ከአይቡ ከሌላ ፊደል፣ ሳልሱ፣ ራብኡ፣ ሐምሱ፣ ሳድሱ፣ ሳብኡ ከተለያዩ ሆሄያት ወይም ፊደላት የተመሰረተ የፊደል አደራደር ያለው ነው አቡጊዳ ማለት። ስለዚህ የአቡጊዳ ፊደላት አደራደር ለፊደል ተማሪዎች ወይም ፊደልን ሀ ብለው ለሚጀምሩ ተማሪዎች እጅግ በጣም ጠቃሚ ነው። ለምን? በመጀመሪያ ሀ ሁ ሂ ሃ ሄ ህ ሆ ፐ ፑ ፒ ፓ ፔ ፕ ፖ እያለ በደንብ አድርጎ ፊደሉን ይማራል። ከዚያ በኋላስ ሀ ግዕዝ ሁ ካኤብ እያለ በደንብ ማጋዝ የሚባለውን ያነባል ማለት ነው። ከዚያ ወደ አቡጊዳ ይሄድና ይጠየቃል። አቡጊዳም በደንብ ፊደላትን ላላወቀ ተማሪ ከአሁን በፊት ከሚያውቀው አባባል ማለትም ሀ ብሎ ሁ ብሎ ሂ ከሚለው ለየት ሲልበት ወይም ፊደላቱ ተዘበራርቀው ሲመጡበት ልክ አቀበት ወይም ዳገት መውጣት ይሆንበታል ማለት ነው። ልክ ለዛ ለፊደል ተማሪ ሆናችሁ ነው ማሰብ ያለባችሁ። ወይም አሁን ህፃናት ናቸው ብለን ያው ፊደል ህፃን ብቻ አይደለም የሚማረው፣ እነዚህን ፊደላት የማያውቅ ሰው ሁሉ እንደ ህፃን መማር አለበት። ስለዚህ በዚህ ጊዜ ይሄ አቡጊዳ አባቶቻችን በዚህ አይነት ፊደል አደራደር ሲቀመጥ ልጆችን ወይም በህፃንነት አይምሮ ያሉ ህፃናትን እጅግ በጣም ነው የሚያመራምራቸው። በጣም ብዙ ምርምር እንዲያደርጉ አይምሯቸው ከዚህ በኋላ ማን ትሆን ይቺ ቅጥያዋ ወዴት ናት እያሉ ምርምርን በልጅነት አይምሯቸው የሚጀምሩበት ነው ማለት ነው። ስለዚህ የአቡጊዳ ጥቅም እሱ ነው ማለት ነው። ከዚያ በኋላ አቡጊዳ ብሎ አ ብሎ ቡ ማለት ካልቻለ አኡ ኢ አ ኤ ኦ ብሎ ከቀጠለ ወደ ምን ይመለሳል ማለት ነው? ወደ ቀደመ ሀሁን ወደ ማጥናት ፊደላቱን ወደ መለየት ይመለሳል ማለት ነው። እንግዲህ ቅድም እንደነገርኳችሁ በዚህ አይነት ፊደል አቀማመጥ ነበር ግዕዙ ብቻ የተቀመጠው። ከዚያ በኋላ ዳህራዊ የግዕዝ ፊደል ወይም ዳህራዊ ኑባሬ ፊደላት የሚባለው ደግሞ በተለምዶ አሁን የምናውቀው ሀ ለ ሀ መ ሰ ረ ሰ ቀ በ ተ ሐ ነ አ ከ ወ አ ዘ የ ደ ገ ጠ ጰ ጸ ጸ ፈ ፐ 26 ናቸው። እነዚህ 26 ናቸው ማለት ነው። ስለዚህ እነዚህ ዳህራዊ ወይም በኋላ የነበረው ያለው የፊደል አቀማመጥ እስካሁን ድረስ በመደበኛነት አማርኛም ፊደል አደራደር ላይ የምንጠቀምበት ማለት ነው። እንግዲህ ፊደላት 3 አይነት የፊደላት አከፋፈል አለ። የመጀመሪያው የማይመሳሰሉ ናቸው። ከግዕዛቸው እስከ ሳብዓቸው ስንመለከታቸው ምንም አይነት መመሳሰል የሌለባቸው ፊደላት ናቸው። ምንም አይነት መመሳሰል የሌለባቸው ማለት ነው። እነሱን እናያቸዋለን። ሁለተኛው ደግሞ የሚመሳሰሉ ወይም ሞክሼ ፊደላት የሚባሉ ፊደላት ናቸው፣ ወይም ተሞክሳያት ፊደላት የሚባሉት ናቸው። ሶስተኛ ደግሞ ህጹጻን ወይም አንዳንድ ጊዜ ደግሞ ዲቃላ፣ ያው አይባልም ግን ሲባሉ ይሰማል። ዲቃላ ፊደላት ወይም ዝርዋን ፊደላት የሚባሉ አሉ። እነሱ እነማን ናቸው የሚለውን እንመልከት። የማይመሳሰሉ ወይም ኢተሞክሳያን ፊደላት የሚባሉት በድምፀ ንባብ አንዱ ከሌላው የማይመሳሰልባቸው ፊደላት ናቸው። ቁጥራቸውም 17 ነው። ለምሳሌ ለን ብንወስድ ለሉ ሊላ ሌልሎ ብለን እስከ ሳብዕ ድረስ ብንሄድ ከሌሎቹ ፊደላት ውስጥ ከማንኛውም የለን አይነት ፊደላት ድምፅ ያለው የለም፣ መልክም ሆነ ድምፅ። መንም ብንመለከት ረ፣ ቀ፣ በ፣ ተ፣ ነ፣ ከ፣ ወ፣ ዘ፣ የ፣ ደ፣ ገ፣ ጠ፣ ጰ፣ ፈ፣ ፐ። አሁን እነዚህ ያየናቸው ፊደላት 17ቱ ከግዕዛቸው እስከ ሳብዓቸው ድረስ በድምፅ መመሳሰል የለባቸውም። ስለዚህ የማይመሳሰሉ የግዕዝ ቋንቋ ፊደላት ይባላሉ ማለት ነው። የማይመሳሰሉ የግዕዝ ቋንቋ ፊደላት ይባላሉ ማለት ነው። ሌላው
ሞክሼ ፊደላት የሚባሉ አሉ። ከዚህ ከ17 ውጭ ያሉት ዘጠኙ ከ26 ውስጥ ዘጠኙ በአነባበብ ድምፃቸው በጊዜ ሂደት ውስጥ የተመሳሰሉ እንደ ተመሳሳይ ድምፅ እየተጠቀምንባቸው ያሉ ነገር ግን ቅርጻቸውም ሆነ አገልግሎታቸው የተለየ የሆኑ ብዛታቸው 9 የሆኑ ፊደላት እነዚህ ሞክሼ ወይም ተሞክሳያት ፊደላት ይባላሉ ማለት ነው። ያ ማለት ግን አሁን እንደምንለው እነዚህ ፊደላት በቃ ሙሉ በሙሉ ተመሳሳይ ስለሆኑ በቃ እናስወግዳቸው አንዳንዱን ብቻ እየተውን የምንላቸው አይደሉም በፍጹም። እስኪ ስማቸውን እንመልከት። ስለዚህ እዚች ጋር ያለችው የመጀመሪያው ሀሌታ ውሃ ትባላለች። ሁለተኛ ላይ ያለው ሐመር ውሃ፣ ሶስተኛ ላይ ያለው ብዙሃን ውሃ። እነዚህም መያዝ አለባችሁ። ከዚያ ሁለት ሰ አሉ። ንጉሱ ሰ፣ እሳቱ ሰ ይባላሉ ማለት ነው። ሁለት አ አሉ። አልፋው አ፣ አይኑ አ። ሁለት ጸ አሉ። ጸሎቱ ጸ፣ ፀሐዩ ጸ። ስለዚህ እነዚህ 9ኙ ተሞክሳያት ፊደላት ይባላሉ ማለት ነው። ስለ እነዚህ በደንብ ማወቅ ያስፈልጋል። የትኛው በማንኛው ይጻፋል ለምን የሚለውን ከትንሽ ምሳሌ ጋር የምንመለከት ይሆናል ማለት ነው ከዚህ ቀጥለን። ስለዚህ የሞክሼ ፊደላት የትርጉም ለውጥ ስንመለከት ለምሳሌ እዚህ ጋር እንግዲህ ሰአለ የሚለውን ስትመለከቱ ሰአለ ማለት ስዕል ሳለ ነው። ስለዚህ በዚህ ጊዜ ንጉሱ ሰና አይኑ አ ይሆናል። ሰአለ ደግሞ ለመነ ከልመና ጋር የተያዘ ሲሆን እሳቱ ሰና አልፋው አ ይሆናል ማለት ነው። ሰረቀ ወጣ ወይም ተወለደ የሚል ትርጉም ሲኖረው ንጉሱ ሰ ይሆናል። ሰረቀ ወሰደ ወይም ሰረቀ ሲሆን በእሳቱ ሰ ይሆናል። ዓመት ሴት አገልጋይ ሲሆን አልፋው አ ይሆናል። ዘመን ወይም ጊዜን ለማለት ደግሞ ዓመት ልክ ዓመተ ምህረት እንደምንለው ማለት ነው አይኑ አ ይሆናል። መሐረ ከትምህርት ጋር ወይም ማስተማረ ለማለት ሀሌታው ሀ ይሆናል። መሐረ ይቅር አለ ከይቅርታ ጋር ሲሆን ደግሞ ሐመር ውሃ ይሆናል። ከነዚህ የሚወጡ ዘሮች በሙሉ ለምሳሌ ስዕል፣ ሰዓሊ የመሳሰሉ ሲሆን በዚህ መጻፍ አለበት። ሰዓሊ ለነ ቅድስት፣ ሰዓሉ ለነ ቅዱሳን እያልን ለምኑልን ለምኝልን ስንል በዚህ መጻፍ አለበት። ምስራቅ የፀሐይ መውጫ ስንል በዚህ መጻፍ አለብን። ሰረቀ ለነ በስጋ ወይም ሰረቀ በስጋ እምድንግል ስንል ደግሞ በንጉሱ ሰ መጻፍ አለብን። ሰራቂ፣ ሰራቅያን፣ ሰረቅት ስንል ደግሞ ሌቦች ለማለት በዚህ መጻፍ አለብን። ዓመተ ማርያም፣ ዓመተ ስላሴ የስላሴ ሴት አገልጋይ እያልን ስንል በዚህ መጻፍ አለብን። ዓመት የሚለው ዓመተ ምህረት፣ ዓመተ ዓለም እያልን ስንጽፍ ደግሞ በዚህ መጻፍ አለብን። መምህር፣ መምህራን፣ ቤተ ትምህርት ወይም ትምህርት ቤት ስንል ደግሞ በሀሌታዋ መጻፍ አለብን። መሐረነ ክርስቶስ በከመ ምህረትከ እያልን ስንል ደግሞ በሐመር ውሃ መጻፍ አለብን ማለት ነው። ይሄ ለምሳሌ ያክል ነው። ሌላው እነዚህ አራቱ ህጹፃን ፊደላት የሚባሉት ናቸው። ሶስተኛው ህጹፃን ፊደላት በግዕዝ ቋንቋ ውስጥ አስፈላጊ አገልግሎት አላቸው። ቁጥራቸው 4 ነው። ግዕዛቸውን ስንቆጥር ጎ፣ ሆ፣ ኮ እና ቆ። ጎን እንግዲህ ፎንት ላይ ማግኘት ስላልቻልኩ ነው። ከላይ ያለችው ይህች ቅጥያ አትኖርም። ልክ ገን ጽፈን ከዚያ ወደ ጎን ክብ ነው የምንሰራው። ከዚያ ጎ፣ ጉ የለውም። ጉ፣ ጓ፣ ጉ፣ ጉ ብለን ከዚያ ጎ ሳብዕ አይኖረውም። ሆ ከዚያ ሁ አይኖርም። ሁ፣ ኋ፣ ሁ፣ ህ እንላለን ማለት ነው። ኳ፣ ኩ፣ ኳ፣ ኩ፣ ኩ፣ ቋ፣ ቁ፣ ቋ፣ ቄ፣ ቁ። እስኪ አብረን እንበል። ጓ ግዕዝ፣ ጉ ሳልስ፣ ጓ ራብዕ፣ ጉ ሐምስ፣ ጉ ሳድስ። ኋ ግዕዝ፣ ሁ ሳልስ፣ ኋ ራብዕ፣ ሁ ሐምስ፣ ሁ ሳድስ። ኳ ግዕዝ፣ ኩ ሳልስ፣ ኳ ራብዕ፣ ኩ ሐምስ፣ ኩ ሳድስ። ቋ ግዕዝ፣ ቁ ሳልስ፣ ቋ ራብዕ፣ ቁ ሐምስ፣ ቁ ሳድስ። እነዚህ ህጹፃን ፊደላት የተባሉበት ምክንያት እንግዲህ ሐፀ ማለት ጎደለ ማለት ነው። ህጹፃን ማለት ጎደሎች፣ የጎደለ ነገር ያላቸው ማለት ነው። የጎደላቸው ምንድነው? ካዕብና ሳብዕ ወይም ሁለተኛና ሰባተኛ ስለሌላቸው ማለት ነው። ሌላው ከግዕዝ ፊደላት የተገኙ የአማርኛ ፊደላት አሉ። ከሰ ሸ ተገኝቷል። ስለዚህ ሸ የግዕዝ ፊደል ነው ወይ? አይደለም። አማርኛ ላይ ብቻ የምንጠቀምበት ነው። ከበ ቨ ተገኝቷል። ቨም እንደዚሁ። ከተ ቸ ተገኝቷል። ከነ ኘ፣ ከከ ኸ፣ ከዘ ዠ፣ ከደ ጀ፣ ከጠ ጨ። እነዚህ በቀኝ በኩል ያሉ ሸ፣ ቨ፣ ቸ፣ ኘ፣ ኸ፣ ዠ፣ ጀ፣ ጨ የሚሉት ፊደላት ስለዚህ ለግዕዝ ቋንቋ
የተለያዩ ስሞች አይነት የሀገር ስሞች ምናምን ካልሆኑ አንጠቀምባቸውም። ለአማርኛ ብቻ ከግዕዝ ፊደል የተወሰዱ ፊደላት ናቸው ማለት ነው። ሌላው እንደዚሁ የአማርኛ ዲቃላ ወይም ህጹፃን ፊደላት እንደ ዲቃላ ፊደላት የሚባሉ አሉ። ሏ፣ ሟ፣ ሯ፣ ሷ እነዚህም ደግሞ ከራብ የግዕዝ ፊደል የተወሰዱ ናቸው። ለምሳሌ ሏ ከላ የተወሰደ ነው። ሟ ከማ ራብ እያለ ጿ ፏ እያለም ማለት ነው። ለምሳሌ ሯጭ፣ ቧልት የመሳሰሉትን የአማርኛ ቃላት ልንጠቀምባቸው የሚችልና እንጂ በግዕዝ ጥቅም የላቸውም ማለት ነው። በይእቲ ወይም ይእቲ በተባለች መራሂ የአማርኛ ዝርዝር ጊዜ የሚፈጠሩ የአማርኛ ፊደላት ደግሞ ቤቷ እንላለን። በግዕዝ ቤታ ለማለት ቤት ሲደመር ዋ። ስለዚህ ቷ የሚለው ከራብኡ የተወሰደ ነው ማለት ነው። ጸሎታ ለማለት ወይም ጸሎቷ ነው ትርጉሙ። ጸሎት እና ዋ ጸሎቷ እንላለን። ስማ ማለት ስሟ ማለት ነው በግዕዝ ስም ሲደመር ዋ። ስለዚህ ሳድስ ላይ ዋ የሚል ስንጨምርበት እንደዚህ አይነት ድምፅ ያመጣል። በግዕዝ ሲሆን ራብኡ ብቻ ይሆናል ማለት ነው። ሌላው እነዚህን ፊደላት ማወቅ ያስፈልጋል ስያሜያቸውን። ሀ ግዕዝ፣ ሁ ካዕብ፣ ሂ ሳልስ፣ ሀ ራብዕ፣ ሄ ሐምስ፣ ህ ሳድስ፣ ሆ ሳብዕ። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ ማለት ናቸው።